በዘመናዊ የአፋር ክልል ታሪክና ፖለቲካ ውስጥ የሀቢብ አሊ ሚራህ ስም ሲነሳ ቀዳሚው የታሪክ ምዕራፍ ትዝታ ሆኖ ይመጣል። ሀቢብ አሊ ሚራህ በኢትዮጵያ የፌዴራሊዝም ስርዓት ከተዘረጋ በኋላ የመጀመሪያው የአፋር ክልል ፕሬዝዳንት በመሆን ታሪክ የጻፉ ታዋቂ መሪ ናቸው። የእርሳቸው ህይወት አመራርና የፖለቲካ ጉዞ የአፋር ህዝብ ራሱን በራሱ ለማስተዳደር ካደረገው መራራ ትግል ጋር በቀጥታ የተቆራኘ ነው። ሀቢብ አሊ ሚራህ የተወለዱትም ያደጉትም በታሪካዊዋ በተከበረችዋ የአፋር ሱልጣኔት ቤተሰብ ውስጥ ነው። አባታቸው ታላቅ ሱልጣን አሊ ሚራህ አንፈሬ የረጅም ዘመን የአፋር ህዝብ መንፈሳዊ፣ ባህላዊ፣ ፖለቲካዊ መሪ የነበሩ በመሆናቸው ሀቢብ ገና በልጅነታቸው በዲፕሎማሲ በጠንካራ ህዝባዊ ወገንተኝነትና በባህላዊ እሴቶች የታነጸ አስተዳደግ ለማደግ ችሏል። የቤተሰብ መዋቅር አስተዳደግ ለወደፊት የማህበረሰቡን የፖለቲካ አመራር ህይወት ትልቅ መሰረት ጥሎላቸዋል። በ1983 ዓ.ም የደርግ ውድቀትን ተከትሎ በኢትዮጵያ አዲስ የፖለቲካ ምዕራፍ ሲጀመር ሀቢብ አሊ ሚራህ ከአባታቸው ከሱልጣን አሊ ሚራህ ጋር በመሆን ወደ ንቁ የፖለቲካ መድረክ መጡ። የአፋር ህዝብ መብት እንዲከበርና በራስ የመተዳደር መብቱ እንዲረጋገጥ በወቅቱ በከፍተኛ ሚና ይጫወቱ በነበሩ የአፋር ነጻነት ግንባር ALF ውስጥ ቁልፍ አመራር በመሆን መንቀሳቀስ ጀመሩ። የሽግግር መንግስቱ ተመስርቶ የክልሉ ድንበር ሲቀረጽና የአፋር ክልል የቀድሞ ክልል 2 በይፋ ሲቋቋም ሀቢብ አሊ ሚራህ የክልሉ የመጀመሪያ ፕሬዝዳንት በመሆን በታሪክ ተመረጡ። ከ1993 እስከ 1996 እንደ አውሮፓውያን አቆጣጠር ድረስ በነበሩ ዓመታት ክልሉን በፕሬዝዳንትነት መርተዋል። የሀቢብ አሊ ሚራህን የስልጣን ዘመን በአዳዲስ እድሎችና በከባድ ፈተናዎች የተሞላ ነበር። አዲስ የተቋቋመው የክልሉ መዋቅር ከመሰረተ መገንባት፣ የቢሮክራሲ ስራዎችን ማስጀመርና እንደ ትምህርትና የጤና መንገዶችን ያሉ መሰረታዊ መሰረተ ልማቶችን ለአፋር ህዝብ ማዳረስ የእርሳቸው ቀዳሚ ተግባር ነበሩ። ይሁን እንጂ በወቅቱ ከነበረው ማዕከላዊ መንግስት ጋር የነበረው የፖለቲካ አስተጋባና በክልሉ ውስጥ በነበሩ የተለያዩ የፖለቲካ ኃይሎች ፍላጎት ምክንያት የስልጣን ዘመናቸውን በብዙ ውጣ ውረዶች ያለፈ ሲሆን በመጨረሻም በ1996 እንደ አውሮፓውያን አቆጣጠር አካባቢ ከስልጣን ለመውረድ ተገደዱ። ከፕሬዝዳንት ስልጣናቸው ከወረዱ በኋላ በነበሩ ዓመታት በወቅቱ በነበረው የፖለቲካ ጫና ምክንያት ለረጅም ጊዜ በስደት ከሀገር ውጪ ለመኖር ተገደዱ። በተለይም በባህረ ሰላጤና ሀገራት በሳዑዲ አረቢያ በስደት በኖሩባቸው ዓመታት ሁሉ ስለ አፋር ህዝብ አንድነት መብትና ክብር ለመናገር ከመቆርቆር ታቅበው አያውቁም። በሀገሪቱ የፖለቲካ ለውጥ ከመጣ በኋላ ወደ ትውልድ ሀገራቸው ተመልሰው በሰላማዊ ህይወት ኖረዋል። ይህ በታሪክ መዝገብ ውስጥ ስማቸው በጉልህ የሰፈረው መሪ በተወለዱ በ74 ዓመታቸው ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው መስከረም 9 ቀን 2013 ዓ.ም እንደ አውሮፓውያን አቆጣጠር ሴፕቴምበር 19 ቀን 2020 በዚህ ዓለም በሞት ተለይተዋል። ስርዓት ቀብራቸውም በታሪካዊቷ የአሳይታ ከተማ በክብር ተፈጽሟል። የአፋር ህዝብ የራሱን እድል በራሱ መወሰን በጀመረበት ወሳኝ የታሪክ ምዕራፍ ላይ ክልሉን በመምራት የነበራቸው አስተዋጽኦና ያሳለፉት የትግል አሻራ ሁልጊዜም በክብር ሲታወስ ይኖራል።